አንዳንዴ ያለብን ክፉ አባዜ፣ ያለብን ክፉ ያልታወቀ መንፈስ ህይወታችንን ሊያሳጣን እንደሚችል ታውቃላችሁ? ይህ አሳዛኝ ዜና የተሰማው በ1989 ካሎሪና በተባለች ከተማ ውስጥ ነው። ቢታኒና ልጇ ከተራራው አናት ላይ ለማገዶ እንጨት ሰብስበው ሲመለሱ መንገድ ላይ የማይታወቅ እንግዳ የሆነ ሰው ያገኛሉ። ወደ አስፋልቱ የሚያስወጣውን መንገድ በየት በኩል እንደሆነ ይጠይቃል። ቢታኒም እጇን አንስታ ቀጥታ መውረድ እንዳለበት ታስረዳዋለች። አመስግኖ ጉዞውን ጀመረ። የቢታኒ ልጅ ግን እንግዳ በሆነ አስፈሪ ሁኔታ ሰውየውን ዞሮ እየተመለከተው ነበር። ከእናቱ ጋርም መንገዳቸውን እንደቀጠሉ እማዬ የዛ ሰው ሚስት ምን ሆና ነው ብሎ ጠየቃት። እናትየዋን በተገረመ ሁኔታ ምን ለማለት ነው አባባልክ? አልገባኝም። ያ ሰው እኮ ብቻውን ነው። ልጅም አይደለም እኔ የሚታየኝ የዛ ሰው ሚስት ከኋላው እንደሆነች ነው። እናትየዋም ግራ በመጋባት መጥፎ ነገር ለልጆች ይታያቸዋል የሚለውን መርህ ተከትላ የፍራቻ ላብ በፊቷ ላይ መውረድ ጀመረ። ወደ ልጇን በድጋሚ ዞራ ልጄ እርግጠኛ ነህ የሚታይክ ነገር አለ አለችው። አዎማ፣ እንግዳ የሆነ እና ግራ የሚያጋባው ነገር ከኋላው ሆና በእጆቿ ሁለቱንም አይኖቹን ሸፍናቸዋለች። እናትየው በመደንገጥ በመፍራት የሰበሰበችውን የማገዶ እንጨት ወርውራ የልጇን እጅ ይዛ ከአካባቢው ተሰወረች። ከሳምንት በኋላም የሰውየው ሬሳ በጫካ ውስጥ ይገኛል። እንደ ሁልጊዜው ኮፒ ሊንክ፣ ሼር፣ ሪፖስት ያደረጋችሁ